እንግዲህ መጀመሪያ ኤስኤልኤስ እና ጨውን እናሟሟለን አብረን። ከዛ በኋላ ውሃ እንቀላቅላለን ማለት ነው። በደንብ ካሟሟን በኋላ ይሄ ማለት አሁን ምሳሌ በግማሹ ውሃ አሁን ምሳሌ 15 ሊትር ብታዘጋጁ ቢሆን መጀመሪያ ግማሽ 15ቱን ግማሽ በሰባቱ ኤስኤልኤስ እና ጨውን በደንብ አድርገን እናሟሟለን ማለት ነው። መጀመሪያ ሁለቱን ካገናኘን በኋላ ከዛ ምን አድርገን ውሃውን እንደዚህ ከአገናኘን በኋላ በደንብ ይሄኛውን በደንብ ማማሰል አለብን እስኪወፍር ድረስ። ኤስኤልኤሱ እና ጨው የተገናኘ ያኛው በደንብ እስኪጠፋ ድረስ ማለት ነው፣ ውፍረቱ እስኪያሳይ ድረስ። እንደዚህ ካደረግነው በጣም ምርጥ የሆነ አንደኛ ሳሙና ይሆናል ማለት ነው። ስለዚህ ማንኛውም የሚሰራ ሰው ስቴፑን መከተል አለበት ማለት ነው። ይሄ ነው እንደዚህ ያለው ነገር። አሁን ይሄኛውን ስንጨርስ ቀጥታ ወደ ላብሳው እንሄዳለን ማለት ነው። የቀረውን የውሃ እንትን የላብሳ ነው የምናደርገው ከዛ በኋላ